ሰላም እንዴት ናችሁ? ዶክተር አብይ ነኝ። አንድ ወሳኝ መረጃ ነግራችኋለሁ። እንግዲህ ሰሞኑን በአኪዩት ሄሞራጂክ ፊቨር ወይም ደግሞ ሰሞኑ የተከሰተው ወረርሽኝ ጂንካ ከተማ ላይ ማለት ነው እንደነበር ነግሬያችሁ ነበረ። ከዛ በኋላ ብዙ መረጃ ሰምታችኋል። ዛሬ ጠቅለል ያለ ነገር እነግራችኋለሁ። እንግዲህ የተወሰኑ መግለጫዎችና መረጃዎችን እየሰማው ነበረ። እንግዲህ ጂንካ ከተማ ላይ ባለፉት ጊዜያት ውስጥ የተሰሩ ስራዎችን ልንገራችሁ። በጣም ደስ ስላለኝ ነው ዛሬ ነው እኔም ይሄን መረጃ በደንብ ያየሁት ከስራ እንደገባው። የመጀመሪያው ነገር ምንድነው? ፈጣን የሆነ ምላሽ የሚሰጥ ቡድን ተቋቁሟል። እንዲህ አይነት ነገሮች የሚፈጠሩበት ጊዜ ድንገተኛ የሆኑ ያልተለመዱ ችግሮች ሲኖሩ እንደ አገር የሚደረገው ፈጣን የሆነ ምላሽ የሚሰጥ ቡድን ማቋቋም ነው። ያ ቡድን ተቋቁሞ ቀጥታ ወደ ጂንካ ከተማ በመግባት በጣም የተለያዩ ስራዎችን እየሰራ ነው። አንዱ ደስ ያለኝ ነገር ምንድነው? ከፍተኛ አቅም ያላቸው የላቦራቶሪ መሳሪያዎች እንደገቡ አይቻለሁ። ያ ማለት ተንቀሳቃሽ ላቦራቶሪ ነው። በጣም ደስ የሚል ነገር ነው። ኦልሞስት ወደ 129 ሰዎች ንክኪ እንዳለባቸው ወይም ከዚህ ችግር ጋር የተያያዘ በንክኪ የታወቁ ተለይቶም ደግሞ ክትትል የሚደረግላቸው ሰዎች እንዳሉም ሰምቻለሁ። ወደ 17 ሰዎች እስካሁን ድረስ በዚህ ችግር እንደተጠቁም ሰምቻለሁ ወይም ደግሞ አንብቤያለሁ ማለት ነው ወይም መረጃውን። ከዛም በተጨማሪ 3 ሰዎች በህይወታቸውን በዚህ ችግር እንዳጡ መረጃዎችንም አግኝቻለሁ። በጣም ያስደሰተኝ ነገር ግን ከሁሉ በላይ ምንድነው? ቅድም ባለፈውም እንደነገርኳችሁ እንዲህ አይነት በጣም አስቸጋሪ የሆኑ ወረርሽኝ የሚመስሉ ነገሮች ሲከሰቱ ኮንቴን ማድረግ ወይም ደግሞ እዛው አካባቢ ማስቀረት በጣም ትልቁ ስራ ነው ብዬ አምናለሁ እና በከተማ መውጫና መግቢያ ላይ የምርመራ ጣቢያዎች ተቋቁሞ ከፍተኛ የሆነ ልየታ እየተሰራ እንደሆነ ሰምቻለሁ። ይሄ በጣም የሚገርም ስራ ነው። እውነት ለመናገር ደስ የሚል የህብረተሰቡን ጤና ለመጠበቅ በጣም ከፍተኛ ዋጋ ያለው ስራ ነው። ፕላስ ደግሞ ተንቀሳቃሽ ላቦራቶሪም እንደገባ ሰምቻለሁ። ከፍተኛ የመመርመር አቅም ያለው ኢቭን ብዙ ጊዜ እንዲህ አይነት ችግሮች ሲፈጠሩ የሚያስቸግረው ምንድነው? አናሊሲስ መስራት ኢላይዛ ወይም ደግሞ ጄኔቲክ የሆኑ ቫይራል እንትኖችን የመለየት ስራ ብዙ ጊዜ ወደ ውጭ ነበር የሚላከው። አሁን ግን በሀገር ውስጥ እየተሰራ እንደሆነ አይቻለሁ። ይህም ፈጣን የሆነ ምላሹን ለመስጠት በጣም የሚመች ነገር ይፈጥራል ወይም ደግሞ የሚመች ኢንቫይሮንመንት ይፈጥራል ብዬ አስባለሁ። ይህም በጣም ከሁሉ በላይ ያስደሰተኝ ነገር ነው። ከዛ በተጨማሪ ግን የጤና ባለሙያዎች በጣም በተደራጀ መልኩ ህብረተሰቡን የማንቃትና ምርመራዎችን የማድረግ የመለየት እንዲሁም ደግሞ ምልክቶችን በደንብ የማስረዳትና ህዝቡ በደንብ ኮንሺየስ ሆኖ እንዲያውቅ እንዲረዳና ፕላስ ደግሞ ጥንቃቄዎችን እንዲያደርግ ስራዎች እየተሰሩ እንደሆነ ሰምቻለሁ። ይሄ በጣም ከሁሉ በላይ ያስደሰተኝ ነው። በዚህ ችግር ወይም ደግሞ ማርበርግ በሚባለው ቫይረስ አሁን በተለየው ማለት ነው ነፍሳቸውን ላጡ 3 በጂንካ ከተማ ለሚኖሩ ነዋሪዎች የራሱ የጤና ሚኒስትርም እንዲሁም የህብረተሰብ ጤና ኢንስቲትዩትም ሀዘናቸውን ገልጸዋል። እኔም በጣም ከልቤን ያዘንኩት። እግዚአብሔር ያበርታችሁ ያጽናናችሁ። እዚህ ጋር አንድ መናገር የምፈልገው መልእክት ምንድነው? እንዲህ አይነት ድንገተኛ ነገሮች ሲፈጸሙ የተለያዩ መረጃዎች ከተለያዩ ቦታዎች ልትሰሙ ትችላላችሁ። ነገር ግን ፕራይመሪ ሶርስ ላይ ቬሪፋይ ማድረግ ወይም ደግሞ ትክክል ነው አይደለም የሚለውን ነገር ማረጋገጥ ያስፈልጋል ብያለሁ እንደ ማህበረሰብ። ምክንያቱም ደግሞ ምንድነው ለውዥንብር በጣም ለስትረስ አንዳንዴ በጣም ለከፍተኛ የሆነ ጭንቀትም ሊዳርግ ስለሚችል ማለት ነው። የተለያዩ መረጃዎችን ከተለያዩ ቦታዎች ስንሰማ ቬሪፋይድ ካልሆኑ ቦታዎች ማለት ነው። ነገር ግን እኔ ለወደፊቱም ቢሆን እንዲህ አይነት መረጃዎችን መስማት ካለባችሁ ራሱ ከጤና ማህበረሰብ ኢንስቲትዩት እና ከጤና ሚኒስቴር ብትሰሙ፣ ምክንያቱም ኃላፊነት ያለባቸው አካላት ስለሆኑ ኃላፊነቱም ደግሞ በተቋም ደረጃ የሚወሰድ ስለሆነ ከዛ መረጃዎችን ብትወስዱና ራሳችሁን ደግሞ ከአልባሌ መረጃዎች በተጠብቁ ስል በጣም በትህትና መናገር እፈልጋለሁ። በጣም ነው ደስ ያለኝ። አሁን ገብቼ ነው እነዚህ መረጃዎች ያነበብኳቸው። ደስ ይላል። አሁንም ቢሆን ኮንቴን መደረጉ አይቀርም። ፕላስ ችግሩ መጥፋቱ አይቀርም። ለዚህ ደግሞ ህብረተሰቡ ከጤና ሚኒስቴር እና እንዲሁም ከህብረተሰብ ጤና ኢንስቲትዩት ከላካችሁ ፈጣን ምላሽ ቡድን ሰጪዎች ጋር በመተባበር ስራውን አጠናክሮ መቀጠል አለበት። ኦልሶ ደግሞ እንዲህ አይነት ምልክቶች በሚታዩበት ጊዜ ማለት ነው ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ማስመለስ፣ ደም መድማት እንዲህ አይነት ምልክቶች በምታዩበት ጊዜ ወደ ጤና ሚኒስቴር ያስቀመጣቸው 2 ስልክ ቁጥሮች አሉ። በ8335 እንዲሁም ደግሞ በ952 በመደወል መረጃዎችን መስጠት። ልየታ ካስፈለገም ደግሞ እናንተ ራሳችሁ እንዲህ አይነት ምልክቶች በምታዩበት ጊዜ ራሳችሁን ከቤተሰቦቻችሁ፣ ከልጆቻችሁ፣ ከምትወዷቸው ሰዎች፣ ከአካባቢያችሁ ራሳችሁን በመቆጠብ ምክንያቱም ራሳችሁን ስትለዩ ወይም ደግሞ አይዞሌት ስታደርጉ እናንተም ሌሎቹም ደግሞ ወደ እናንተ ወደምትወዳቸው እንዳይተላለፍ ስለሚያደርግ ራስን በመለየት መረጃዎችን ቶሎ ብሎ ወደ ጤና በቅድም በነገርኳችሁ ስልኮች በማሳወቅ ልየታና ክትትል እንዲደረግላችሁ ብታደርጉ በጣም በአጭር ጊዜ ውስጥ ይህን ነገር መቆጣጠር ይቻላል ብዬ መናገር እፈልጋለሁ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ዶክተር አብይ ነኝ ከኢሊቲ አንገት በላይ ቀዶ ሕክምና ማዕከል።